ሰላም አለይኩም ወራህመቱላሂ ወበረካቱ። አንድ ይሄ የአዲስ አካውንት ነው ከፍቼ ነው። ፎሎ አድርጉ። እሺ ባረከላሁ ፊኩም። የእኔም የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ ብሎ ሄደ። በቃ አለቀ። እና ይሄን ይመስላል። መስፍን ሌላ ጥያቄ አለ? አመሰግናለሁ። ያው እሺ በቃ ግን አንተ ነገር ልንገርህና እሱ ማለት እኔ እንጃ አሁን አንተን በማዳምጥበት ጊዜ ላይ ብዙ ጥያቄዎችን ብዙ እንዳንተ እውቀት ያላቸውን ሰዎች እጠይቃለሁ እና እንደ አጋጣሚ ሆኖ የሆነ ኡሳማ የሚባል ልጅ አለ እንዳንተው እንደዚህ ንጽጽር ላይ የሚሰራ አሁን ኦልሞስት 2 ወር ምናምን ሆኖኛል ካየሁት። ላገኘውም ሞክሬ ነበረ። እሱ ያለበት አካባቢ ነው ያለሁት እና ላገኘውም ሞክሬ ነበረ አላገኘሁትም እና እኔ እንጃ ለየት ያለ ስሜት ነው እየተሰማኝ ያለው። ከወትሮ ልቤ ጨምሮ ነው ልብ ምቱ እየመታ ያለው። እኔ እንጃ አላቅም፣ ምን እንደምል አላቅም። አይስወር እንደዚህ ስለ የምሬን ነው እየነገርኩ ያለሁት። እኔ እንጃ ብቻ ያው ቀጥተኛው መንገድ የሚያውቀው ፈጣሪ ነው፣ ጌታ ነው የሚያውቀው ቀጥተኛ መንገዱን። ኦኬ እሺ እቃ እንትን በለኝና የሚባለውን አስብለኝና እንትን በለኝ። እሺ እስልምናን ለመቀበል ወስነሃል? ያ እሺ የምለውን ቃል አብረህ እየተከተልክ ነው። ኦኬ አሽሀዱ አሽሀዱ ምን አልከኝ? አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙና አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዘዋል፣ ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላትን ትጀምራለህ ማለት ነው። አንድ ሰው እስልምናን በተቀበለበት ቀን አምላክ አላህ ምን ያደርግለታል ወደሚለው ስንመጣ የመጀመሪያው ምንድነው? ያለፈ ኃጢአቱን ይቅር ይለዋል። አምላክ አላህ ወደ እርሱ የተመለሱ ባሪያዎችን ይቅር ባይ የሆነ አምላክ ነው። ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያዬ እኔ ምርለታለሁኝ ብሏል። ያለፈ ኃጢአትህን ዛሬ እንዳታስበው፣ ሁሉም አላህ ዘንድ የተማረ ሆኗል። ከአላህ ዘንድ ልክ አንድ ህፃን ልጅ ከእናቱ ሆድ በሚወጣ ጊዜ ያለ ኃጢአት ሆኖ እንደሚፈጠር ልክ እንዲሁ ወደ እስልምና የመጣ ሰው ያለምንም ኃጢአት ንጹህ ተደርጎ ነው ከአላህ ዘንድ የሚቀበለው። በሌላ ቦታ ላይ አላህ ሲናገር ቁል ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእንደዚያ ለካዱ ሰዎች ከተመለሱ ያለፈ ኃጢአታቸው ይማርላቸዋል፣ ይሄን ንገራቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ይማርለታል ማለት ነው። ስለ ሶላት አሰጋገድ ምናምን በመማር ሶላትን ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ መስገድን ትጀምራለህ ማለት ነው። ስምህ ማን ነበር? መስፍና። እሺ ደስ የሚልህ አንተ የምትፈልገው የምትወደው ስም አለ ወይንስ እኔ ላውጣልህ? ያው እኔ የምፈልጋቸው የምወዳቸው 2 ስሞች አሉ ከእስልምና። እሺ አንደኛው ሙባረክ፣ እሺ ሁለተኛው ደግሞ ፈይሰል የሚለውን ስም በጣም ነው የምወደው። በቃ ደስ ያለህን አንተ ሜቢ አንተ የምታወጣልኝ ከሆነ ወይም
ደስ ያለህን በቃ ደስ ያለህን ከሁለቱ አንዱን መያዝ ትችላለህ። እኔ ግን ሙሐመድ የሚለው ስም በጣም ደስ ይለኛል። ሙሐመድ የነቢያችን ሰለላሁ ዐለይሂ ወሰለም ስም ነው። ሙሐመድ ማለት ምስጉኑ ማለት ነው። ሙሐመድ ቢሆን ደስ ይለኛል፣ አንተ ፈቃደህ ከሆነ ማለት ነው። ይቻላል፣ ምንም ችግር የለውም። በቃ መርሐባሽ ወንድሜ። ሙስሊም ጓደኞች ታገኛለህ ስለ ሶላት አሰጋገድ የሚያስተምሩ በአካባቢ? አዎ ብዙ ጓደኞች አሉኝ። አንደኛም የነሱ ውጤት ነው ማለት ያው እነሱ ጋር ሲሆን እጅ ላለመስጠት በጣም እከራከራቸዋለሁ እና ያው ግን ብቻህን ስትሆን መንፈሳዊ ነገራቶች ሰላም አላገኝም። በቃ ወንድሜ አንድ እውነት ልንገርህና በቃ ማለት ከነሱ ጋር ሲሆን ያው ከላይ እንደዚሁ እንትን ለማለት እሞክራለሁ፣ ግን ከነሱ ጋር ከተለያዩ በኋላ በቃ ሰላሜን አላገኝም። በጣም ብዙ ነገራቶች ውስጤን ይረብሹኛል። ያው የግል ኬስ ስለሆነ እዚህ ላይ ብዙ እንትን ባልልም ደስ ይለኛል፣ ግን በቃ ብዙ ነገራቶች አሉ። ሶላት አሰጋገድ አስተምሩ ይበላቸው። ሶላት ጀምር። በአካባቢ ወደሚገኙ ቦታዎች ላይ እስላማዊ እውቀቶችን ተከታተል። ጥያቄዎች ምናምን ካሉ እኔንም ሆነ ማናቸውንም ሙስሊም ወንድሞች ደስ ባለ ጊዜ መጠየቅ ትችላለህ። አብሽር። እሺ፣ አመሰግናለሁ። እሺ አይሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ብዙዎቻችን አንዴ ይናገሩና እኛ እንጠይቃለን ደግሞ። እሺ ያልፋል። ጥያቄ አለሽ? እኔ ከላይ ያለሽ አለች። ጥያቄ አለሽ? ይሰማሻል? መጀመሪያ ነው የመጣኸው። ነገር ግን አንድ ክርስቲያኖችን እናስቀድማቸው እና ከዚያ ትቀጥላላችሁ። ሙስሊሞች ሁሌ ታገኛላችሁ። ምናልባት እነዚህ ዛሬ ሊሆን ይችላል እያለፉ ያገኙም እነሱ ልክ እንደ እንግዳ እናስቀድማለን አይደለም? እሺ ክርስቲያን ጥያቄ ካላችሁ ቀጥሉ፣ ከሌላችሁ ሙስሊሞች ትቀጥላላችሁ። ከላይ ያለሽው ይሰማሻል? ያልፋል። እሺ ነቢ ጥያቄ አለሽ? ሰላም አለይኩም ሁሱ። ወአለይኩም ሰላም። ሙስሊም ከሆንሽ በቃ ሌሎች ተራሉ በተራት ትጠይቃላችሁ። እሺ ጥያቄ እኔ ሰለምቴ ነኝ ግን እና እሺ በቃ አስቀድሟት ልጆች። ሁሱ ለምን ፈገግ አትልም? ምንድነው ሀሳቤ? እኔ አባቴ እስልምና እምነት ተከታይ ነው፣ እናቴ ግን ኦርቶዶክስ ነች። ያደግኩት አያቶቼ ጋር ኦርቶዶክሶች ናቸው እና መጽሐፍ ቅዱስን ለብዙ ዓመታት ተምሬያለሁ ምናምን። ግን ወደ ካምፓስ በገባሁኝ ጊዜ ብዙ ሙስሊሞችን አገኘሁና በጣም ነው የምከራከራቸው ምናምን። ከዛ እነሱ የሚነግሩኝ ነገር ግን ሎጂክ አለው። ከዛ ለመቀበል ግን ለእኔ አልቻልኩም። ስለዚህ እስልምናን ተቀበልኩኝ። ምንድነው አሁን እኔ ሰለምቴዎችን ማለት የምፈልገው አካባቢያችሁ ላይ ያለው ሰው መጀመሪያ የምታገኙት ሰው ጠንካራ ሙስሊም ከሆነ በዛው ትቀጥላላችሁ። ግን በጣም ማለት ስቲል ቤተሰቦቼ እኔ ወደ ክርስትና እንድመለስ ህይወቴ ላይ ብዙ መሰናክል ሲመጣ የሃይማኖትስ ችግር ነው በቃ በጣም ፑሽ መደረግ ስላለ ከባድ ነውና አካሄዳችሁን ከመጀመሪያው አስተካክሉ ማለት እወዳለሁ። ሹክራን። እሺ ጥያቄ ካለ ከታች ያለው። እሺ ሌላ ደግሞ ጥያቄ ምንድነው? እስቲ በቃ መጀመሪያ የሌሎቹን እንትን ልስማና ምናልባት በሌሎቹ ጥያቄ እኔም ሊመለስ ስለሚችል ከዛ እገባለሁ። አመሰግናለሁ። እኔ በላይ ያለው ማለት ነው። እሺ በታች ሁለተኛው ላይ ያለው ቅድም አቋርጦ ነው። እሺ ጥያቄ ምንድነው? እየጠየቀ ነበር በመሀል አቋርጠው ነው። እሺ ኤክስቪ ጥያቄ አለ? አላህ ፍትሃዊ ነው ለሴቶችም ለወንዶችም እኩል ነው የሚለውን እሱን ታረጋግጥልኛለህ? አዎ አምላክ አላህ ሱብሓነሁ ወተዓላ ፍትሃዊ ነው።
አላህ ስብሐነ ወተዓላ ፍትሃዊ ነው። ወንድን ወንድ እንደመሆኑ ለወንድ የሚያስፈልጉ ነገራቶችን ይሰጠዋል። ሴት ሴት እንደመሆኗ ለሴቶች የሚያስፈልጉ ነገራቶችን ይሰጣታል። የወንድን ለሴት ለምን አልሰጠም? የሴትን ለወንድ ለምን አልሰጠም? ይሄ ፍትህ አይደለም። እንደሱ ካለን ሴት ለምን ብቻዋን ታረግዛለች? ወንድ ለምን አያረግዝም? ይህ ጥያቄን አያስኬድም። ሴት ሴት እንደመሆኗ የሴት ለሚሟሉ የሚገባትን ነገር ይሰጣታል። ወንድ ወንድ እንደመሆኑ ለወንድ የሚገባውን ነገር ይሰጠዋል። በዚህ ነገር አላህ ስብሐነሁ ወተዓላ ሁወ ዓዲል፣ አላህ ስብሐነሁ ወተዓላ ፍትሃዊ የሆነ አምላክ ነው። እሺ ፍትሃዊ መሆኑን እስቲ አረጋግጥልኝ በቁርአን ላይ። ለምሳሌ ወንድ ልጅ ምን ያክል ብቻ 4ም 5ም 9ም ሚስት እስከማግባት እስከሚችል ድረስ ያው በቁርአን ነው ፈቀደ። ከዛ ሁለተኛ ጥያቄ ደግሞ ቁርአን ከሰማይ ነው የወረደ አይደለም? ከሰማይ መውረዱን እስቲ ቁርአን ላይ መረጃ ስጠኝ። እሺ ከሰማይ ለመውረዱ አላህ ስብሐነሁ ወተዓላ ራሱ ይናገራል። አላህ ራሱ ሐሚም ካለ በኋላ በርካታ ቦታዎች ላይ ኢና አንዘልናሁ ቁርአንን ዓረቢያን እያለ ይናገራል። እኔ አወረድኩት ቁርአንን እያለ ከሰማይ አላህ ስብሐነሁ ወተዓላ ራሱ እንዳወረደው ለመልአኩ ጅብሪል ዓለይሂ ሰላም ሰጥቶ ይነግረናል። ወአንዘልና ኢለይከ ልኪታበ ቢልሐቅ ይላል። በእውነት መረጃ ያሳየኝ። ቁርአን ከአላህ ዘንድ የተወረደ ለመሆኑ ያውና የመጽሐፉ መወረድ አሸናፊው ጥበበኛ ከሆነው ከአላህ ነው ይላል። ከአላህ ዘንድ የተወረደ መሆኑ ይናገራል። ሌላም ቦታ ላይ ልጨምርልህ። ሐሚም ካለ በኋላ ሐሚም ካለ በኋላ አላህ ሱብሓነሁ ወተዓላ በቁርአን ላይ ይገልጽልናል። ያውና እኛ ቁርአኑን በተባረከች ሌሊት ውስጥ አወረድ ነው እያለ ይናገራል። ከእርሱ ዘንድ የተወረደ መሆኑን ቁርአንን ይነግርልናል ማለት ነው። ያ ሐሚም የመጽሐፉ መወረድ አሸናፊ ጥበበኛ ከሆነው ከአላህ ነው ይላል። እዚህም ጋር በጣም በርካታ ቦታ ላይ ይናገራል። ያወረደው እንደሆነ ከሰማይ የወረደ እንደሆነ ከአላህ ዘንድ በርካታ ቦታ ላይ ይነግረናል። በማን አማካኝነት ነው የወረደው? አላህ ራሱ ነው ወይስ ማን ያወረደው ከተባለ አላህ በመልአኩ ገብርኤል በጅብሪል አማካኝነት እርሱን እየላከ ገብርኤል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸው እሱ ራሱን የሰጣቸው። ይህን ደግሞ ማስረጃ ላሳይ። ያውና እርሱም ቁርአን በእርግጥ ከዓለማት ጌታ የተወረደ ነው ይላል። ይታያል። እርሱም ቁርአን በእርግጥ ከዓለማቱ ጌታ የተወረደ ነው። በማን አማካኝነት የሚለውን እርሱን ቁርአንን ማለት ነው ታማኙ መንፈስ ወይንም ጅብሪል አወረደው። ዐላ ቀልቢከ በአንተ ልብ ላይ ከአስፈራሪዎቹ ወይንም ነቢያት ትሆን ዘንድ በልብህ ላይ አወረደው እያለ ይናገራል። ከነቢያቶች የሆኑ ዘንድ አምላክ በመልአኩ ገብርኤል አማካኝነት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያወረደው መለኮታዊ ቃል ነው። የሚያስፈራሩት ከምንድን ነው ከተባለ ከገሃነም እሳት ነው። አብሳሪም ናቸው ይላቸዋል። የሚያበስሩት በምንድን ነው? በገነት ነው። እሺ በሌላ ቦታ ላይ ቃል በቃል በመንፈስ ቅዱስ ምሪት አማካኝነት የወረደ እንደሆነ ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ይህን ቁርአን
መንፈስ ቅዱስ ከጌታቸው ከአላህ ዘንድ አወረደው በላቸው ይላል። መንፈስ ቅዱስ በመንፈስ ቅዱስ ምሪት አማካኝነት ነው ቁርአን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የመጣላቸው። እሺ ሌላ ጥያቄ አለ? እሺ ያልፋል። ጥያቄ ያለሽ ከላይ? አሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይቅ። እሺ ቆይ አለ ሁሴን ይሰማል? እያወራህ ከሆነ ሩቅ ነህ። እሺ 9 ሚስት የሚለው ነገር እንደዛ የሚል የለም። እሺ ከታች ኤክስቪ መለስኩ። እሺ ከላይ ያለው ወንድሜ ደግሞ ኢየሱስ ክርስቶስ ተሰቀለ ብለው የሚያምኑት ክርስቲያኖች በሱ ቦታ ሌላ ሰው ነው የተሰቀለው ብሎ አምላካችን አላህ ሱብሓነሁ ወተዓላ ይናገራል በምዕራፍ 4 ቁርአን 150 የተገደለ ሰው ኢሳ አለይሂ ሰላም አልተገደለም። የተገደለ ሰው ሌላ ሰው ነው። የተገደለ ሰው አለ፣ ነገር ግን የተገደለ ሰው ሌላ ሰው ነው። ኢየሱስ አልሞተም፣ አልተሰቀለም። ይሰማቻል ልጆች? ማሻአላህ። ሁለተኛ ጥያቄ ደግሞ አለኝ። እንትን ቁርአን እንዲያከተመ ሰውየው ቁርአን እንዲያከተመ ሐዲስ ማቅረብ ይችላል አይችልም? ኮፒ ሊንክ አታረጉም ልጆች? ኮፒ ሊንክ አድርጉ። ለዛ ነው የሚቆራረጡበት መሰለኝ። አሁን ይሰማል? ሁሴን ቀጥል። ሰውየው ቁርአን እንዲያከተመ ሐዲስ መቅራት ይችላል አይችልም? ይችላል። እንደም ይሰማቸዋል? ኮፒ ሊንክ ይሰማል። ሁሴን የወንድ ግሩፕ ካላችሁ ሐዲስ የሚያቀራ ማለት ነው። በውስጥ ሃይቦልና ሊንክ እንድትልኩልኝ። ኮፒ ሊንክ አድርጉ። እሺ ወንድም የምትችሉ አገኙትኝና አስተምሩት። ተምናም የቂዳ ክታቦች ነው ልጆች ከተሰማሽ ነገር አንተ ድምጽ ያሰማኝ እስኪ ይሰማላ ያጀማ
ኮፒ ሊንክ አድርጉ። እሺ ሄሎ አላሁ ያኔ ይሰማል። ሁሴን አይሰማም? እሺ ጥያቄ ያለው አለ ከገባችሁ ልጆች? ኧረ ይሰማል። ያንተች በደንብ ይሰማል። ሰላም አለይኩም። ኮፒ ሊንክ አድርጉ። እሺ እሱ ይሰማል? ወአለይኩም ሰላም። ቀጥሎ እንደምትጠይቅ ኮፒ ሊንክ አድርጉ። እሺ ጠይቅ። ፈተዋ ካልሆነ ጠይቅ፣ እኔ እመልስልሃለሁ። ሁሴን እየተሰማው ስላልሆነ ነው። ኦኬ። ባለፈው ሁሱ ሲያስተምር ማለት ነው ያውና ልጅ ጥያቄ ሲጠይቅ ድንግል ብላ ቃል ገብታ ያገባችው ሴት ድንግል ካልሆነች መፍታት ይችላል አለ። እዚህ ላይ ምን አይል ማስረጃ አለ ነው ማለት? ድንግልና አንዳንዴ በተፈጥሮ የሚበላሽ ድንግልና አለ። እየሰማሽ ነው? እሱ ሲመጣ ይመልስልሃል። እኔ ወንድም ምንድን ነው? ምን እያለ ነው? እሱ ይሰማል። አሁን ይሰማል። ባለፈው ስታስተምር ማለት ነው የሆነ ልጅ ጥያቄ ጠይቆ ነበረ እና አንድ ሰው ትዳር ሲመሰረት ወይም ሲያገባ ድንግል ብሎ ከተስማማ ድንግልና ከሌላት መፍታት ይችላል ብላል። ያኔ ድንግልና በተፈጥሮ ላይኖርም ይችላል። ያኛ በምን ሁኔታ ማጣራት ይችላል ነው? እንግዲህ ተማለበት እውነቷን ካረጋገጠችለት ሰውየው ሊፈታት አይገባም። እንዴት እውነታ ማለት? በተፈጥሮ የሌላ ከሆነ እሷን መፍታት አይችልም። በቃ አጭሩ Okay, look, Kaka. Yes. This cold drink, Dragon. Ne? እሺ ሌላስ ጥያቄ አላችሁ? አንድ ክርስትና አንዲት ሴት ስታገባ ጊዜ ድንግል ካልሆነች ማታ ላይ ባሏ ሚስቴ ድንግል አላገኘሁባትም ብሎ ወስዶ ይግደሏት ይላል መጽሐፍ ቅዱስ። ድንግል አይደለችም ሚስቴ ብሎ ባል ሚስቱ ሲያስገድል አስባሽ? የምሬ ነው። መጽሐፍ ቅዱስ ድንግል ካልሆነች ሴት ልጅ ቀጥቅጣችሁ በድንጋይ ግደሏት ይላል። ምን ትላላችሁ ቅዱሳን? ድንግል ካልሆነች ሴት ልጅ እሺ አንጾኪያ ጥያቄ አለ? ጥያቄ አለኝ። ያው ሰላም ናቸው። ሰላም፣ እንዴት ነህ? ጥያቄ ነበር። እንዴት ነህ? እግዚአብሔር ይመስገን። ትናንት ጥያቄ ነበር። የኔ ጥያቄ ለምሳሌ ባለፈው የሆነ ልጅ ጠይቄ ነበር። ያው ልጅ እንትን መመለስ አልቻለችም። ለምሳሌ እናንተ ኢየሱስ ክርስቶስን ነብይ ነው መሐመድም ነብይ ነው ብላችሁ ነው የምታምኑት? አዎ። ኦኬ። ለዚህ ደግሞ ምን ይላል? ለምሳሌ ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ኢየሱስ ክርስቶስ እንትን የኢየሱስ ክርስቶስም ከስሞች ሁሉ የበላይ ነው ወይም ከስሞች ሁሉ የበላይ ነው። ለምሳሌ እንዴት ኢየሱስ ክርስቶስ ለነብይ ይኩሎና እንትን ነው? ምን ችግር አለው? ከስሞች ሁሉ በላይ ነው ቢባል አምላክ ያደርገው ምንም
ስለዚህ እናንተ ያው መሐመድ ብላችሁ እንትን ትጠራላችሁ። እኛ ግን አንድም ሰው ኢየሱስ ክርስቶስ ብሎ ስሙን ያወጣው ሰው የለም። ለምን? የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ስለሆነ። ማን ነው እንደዚህ ያለ? እኛ ብለን እንጠራለን። ምናልባት ኢትዮጵያ ላይ ኢየሱስ የሚጠራ ያንስላል እንጂ በቁርአን ላይ የተገለጸውን ስሙን ዒሳ ብሎ የሚጠራ ነፍ ሙስሊም አይደለችም አለ። ስለዚህ ኢየሱስ ክርስቶስ ብሎ መጥራት ስም ማውጣት ይቻላል? ችግር የለም ይቻላል። ነገር ግን ሀገራችን ላይ ለምሳሌ ትክክለኛ ስሙ ኢየሱስ ነው። ትክክለኛ ስሙ ስለዚህ ኢየሱስ ክርስቶስ ብሎ ስም ማውጣት እኮ ከእግዚአብሔር ጋር መጣላት ነው። ለምን? የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው ብሎ ተጽፏልና። ስለዚህ ማንም ኢየሱስ ክርስቶስ ብሎ ስም ማውጣት ራሱ በጣም ከባድ ነው። የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ እንግዲህ አሁንስ ከኢየሱስ ውጭ ሌላ ኢየሱስ መጽሐፍ ቅዱስ ከእግዚአብሔር ጋር ማለት ነው። ምክንያቱም ከኢየሱስ ውጭ ኢየሱስ ተብሎ የሚጠራ ነበር። ምን ትላለህ? ምን አልከኝ? ከኢየሱስ ውጭ ሌላን አካል ኢየሱስ ብሎ መጥራት ከእግዚአብሔር ጋር መጣላት ነው አልከን። እንደሱ ከሆነ መጽሐፍ ቅዱስ ላይ ከኢየሱስ ውጭ ሌላ ኢየሱስ ተብሎ የሚጠራ ነብይ ነበር። ስለዚህ መጽሐፍ አይደለም። አሁን ለምሳሌ የኢየሱስ ክርስቶስ ስም ከስሞች ሁሉ የበላይ ነው። ለምሳሌ ሌላ ኢየሱስ ስለዚህ ምን ትላለህ? ሌላ ኢየሱስ ሌላ ኢየሱስ እናሳየህ ወይ? ኢየሱስ ክርስቶስ የሚለው ስም አዋሳኝ ኢየሱስ ክርስቶስ ስም የሚል ስም አለ ሌላ? አዎ አለ። አዎ ስለዚህ ግን እኛ የምናመልከው ኢየሱስ ክርስቶስ ከስሞች ሁሉ የበላይ ነው። ግን እሱን የሚያክል ሌላ ኢየሱስ ክርስቶስ ካለ ችግር አለ። ስለዚህ ያሳ አምላክ ነው። አዎ ኢየሱስ ክርስቶስ የሚል ሌላ ሰው ካለ አሳይ ችግር የለም። ኢየሱስ ክርስቶስ አውከር አለ። ኦኬ ምን አልከኝ? አንዴ መጽሐፍ ማውጣት ትችላለህ? ይመቻል? አዎ ችግር የለውም። ቪዲዮ እንዳያስቸግረኝ እሺ ከፍታለሁ። ችግር የለውም። አይ እሺ። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ያለውን የግሪኩን አውጣና ወደ አማርኛ ቀይረህ አሳይ። ወይንም እንግሊዘኛ ነው እንዲሆን አሳያ። የሐዋርያት ሥራ 7:45 ቪዲዮ ይልክ ነበር። አንዴ የሆነ እንትን የተሰበሰበ ስላለ ከዛ ላይ አንዴ ላውጣና በደንብ ግልጽ ሆኖ እንዲታየው አንዴ ለምሳሌ መጽሐፉን የተኛው መጽሐፍ ነው። ችግር የለም። ያው ቆይ ልከፍትልህ። ሐዋርያት ሥራ ምዕራፍ 6 ቁጥር ስንት? ሐዋርያት ሥራ 7:45 7:45 አንሶኪያ ያው ተከታተለኝ። የሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ አሁን ይሄ የግሪከኛው እንትን ነውና ያው ይሄ ኤሶስ የሚለው ክርስቶስ ማለት ነው፣ ጆሹዋ የሚለው ማለት ነው በእንግሊዘኛ እና እዚህ ጋር ያው ይሄ ጆሹዋ የሚለው ይሄ ጥቅስ ይሄ ነው ስሙ፣ ይሄ ጆሹዋ ማለት ነው ቀጥታ። እና ይሄ ስም የማን ስም ነው ብለን ነው የምናየው። አሁን ይሄ ስም የማን ስም ነው ስንል እዚህ ጋር ቁጥር 47 ነው ያልከው? ቁጥር 7 ነው ምዕራፍ 7 ቁጥር ስንት? ምዕራፍ 7 ቁጥር 45። እሺ ሴና የምትለዋን ልጅ አንዴ ላናግራት። ሴና ያሰማሻል? ወይ ሰላም ሰላም ነው፣ እንዴት ነሽ? እና በኢሞ ያወራው እንደው የት ነበር አታነሳም? አይሽ እስልምናን መቀበል ፈልገሽ ማለት ነው? ታዘኝ ትችላለህ? እሺ አስልሻለሁ የሚለውን ቃል አብረሽ የተከተልሽ በል። ኦኬ አሽሃዱ
ألا ألا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله. نعم رسول الله. رسول الله. ما شاء الله ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻወር ወሰጃ ሲቀበል ሻወር እንደወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ ማለት ነው። ሙስሊም ጓደኞች ታገኛለሽ? አለች አጠገቤ አሁን የለችም እንጂ ያው አንድ ቤት እንሰራለን። በጣም ጥሩ። ሶላት አሰጋገድ ሩድ አደራረግ አስተምሪኝ ባያት አብራችሁ ስገዱ። እሺ ስምሽ ማን ነበር? ቴና። ማን? ቴና። እሺ መቀየር ትፈልጊያለሽ? እሺ ግን እኔ እሺ ካልፈለግሽ ችግር የለውም፣ ግዴታ አይደለም ስሙን መቀየር። ፈልጋለሁ ካልሽ ሌላ ስም ዝም ብለሽ ያዥው። እስቲ ላስመረጥሽ ምረጪ። ኢክራም፣ ሀያት። ሀያት ሀያት። በጣም ጥሩ። እሺ አቡከር ቀጥል። በቃ ሶላት እየደረሰ ነው። አንዴ ዝም ብዬ እስኪ ትጨምርለታለህ። ሌላ አንጾኪያ መሰለህ 7:47 ላይ አንተ ነህ 7:45 ላይ ምንድን ነው የሚለው? አባቶቻችንም ደግሞ በተራ ተቀብሎ እግዚአብሔር በፊታቸው ያወጣቸውን የአይዛብን ሀገር እኮ እዚህ ጋር ስለ ኢየሱስ ክርስቶስ አይደለም እዚህ ጋር እያወራ ያለው። ግን አንተ ማስረጃውን ስባ መጀመሪያ አንተ አማርኛውን አውጥተህ ነው አይደል? ምንድን ነው ያለህኛ? አዲስ ኪዳን በምን ቋንቋ ነው የተጻፈው? ንገረኝ። አዎ አዲስ ኪዳን አማርኛ መጽሐፍ እኮ ነው። መጽሐፍ ቅዱስ ምራው ሐዋርያት ስራት የሐዋርያት ስራ አዲስ ኪዳን በምን ቋንቋ ነው የተጻፈው? መጀመሪያ የተጻፈው ቋንቋ ምንድን ነው? እስቲ ከመጽሐፍ ቅዱስ ተራ ሌላ ምንና ምን አለ? ለምሳሌ መጽሐፍ ቅዱስ ላይ የተጻፈው ነው። አዲስ ኪዳን የተጻፈው መጀመሪያ በአማርኛ ቋንቋ ነው በግሪክኛ ቋንቋ? አማርኛ በእንግሊዝኛ ተረጎመ እንጂ እኮ ምንም አይነት ልዩነት የለውም። ለምሳሌ በአማርኛ በእንግሊዝኛ የተጻፈው በአማርኛ ነው የተረጎመው። በምን ቋንቋ ነው የተጻፈው ነው ጥያቄው መጀመሪያ። ኦኬ ስለዚህ በእንግሊዝኛ ሲሆን ሌላ ትርጉም አለው ማለት ነው። ረበ ፈጣሪ መጀመሪያ በምን ቋንቋ ነው የተጻፈው አዲስ ኪዳን? አጭር ጥያቄ፣ ግልጽ ጥያቄ እኮ ነው። በአማርኛ ነው በግሪክኛ? እሱ በግሪከኛም ኦኬ፣ በግሪከኛም በአማርኛ ተርጉሟል አይደል? ያው የሐዋርያት ሥራ ምዕራፍ 7 ቁጥር 45 ይታያል አይደል? እዚህ ጋር ኢየሱስ ተብሎ ይታያል እኮ አዲስ ኪዳን እና ያውና እዚህ ጋር እንመልከተው። የሸዋ የሚለውን እዚህ ጋር እንመልከተው። እዚህ ጋር የሸዋ ብሎ ገልጾታል። ይሄንን ሄደን ወደ አማርኛ ቀጥታ እንቀይረው። እዚህ ጋር ኢየሱስ ብሎ የጻፈላችሁ በአማርኛ ማን ይባላል? ይሄን አንተ ቋንቋ ቀጥታ እንትን ቦታውን የጠቀስከው ሐዋርያት ሥራ 7:45 እኮ ነው እንትን የጠቀስከው። ታዲያ እሱ ያለው መጽሐፍ ቅዱስ የሐዋርያት ሥራ 7:45 ነው ያወጣሁልህ። አላየህም? አሁን እና መልሼ ላሳይህ። እሱ ላነብልህ 7:45 ላነብልህ አንተ ና ያው ይሄ ምን ይላል? ምንድነው ይሄ? የሐዋርያት ሥራ 7:45 ነው አይደለም? ነው አይደለም? እኔ እኮ እንትን እየተጠቀምኩ ያለሁት አማርኛ ለምሳሌ በሌላ ቋንቋ ሲተረጎም ሌላ ትርጉም አለ ወይስ ምንድነው? እንትን አልገባኝም። ወደሱ እንመጣለን፣ በቀጣይ ወደሱ እንመጣለን። አሁን እዚህ ጋር ይህ የሐዋርያት ሥራ 7:45 ነው አይደለም? መጀመሪያ የተጻፈበት የእናት ቋንቋ የሆነውን ግሪክ ጋር ሄደን ልናየው ነው። እዚህ ጋር የሐዋርያት ሥራ 7:45 ላይ ይሄ ግሪከኛም እኮ እንትን በአማርኛ የተጻፈው ይሄ ግሪከኛም እኮ ነው የተተረጎመው በአማርኛ። አዳምጥ እሺ። መጀመሪያ ግሪከኛን ሄደን እንመልከተው። እሺ እዚህ ቦታ ላይ ያውና ኢያሱ ብላችሁ አማርኛ የጻፉላችሁን ቀጥታ ሄዳችሁ ለምሳሌ እዚህ ጋር ግሪከኛ እኔ አልችልም። ለምሳሌ ግሪከኛ አልችልም እኔ። እሺ እኛም አንችልም፣ ችለን አይደለም። ሂደህ ግን ግሪከኛውን ወደ አማርኛ መቀየር እንችላለን። አሁን ልንቀይረው ነው። እዚህ ጋር ማን ብሎ እንደተቀመጠ ልናየው ነው። አብሽር እኮ ነን ሁላችንም። ያ ወደ አማርኛችን እንቀይረው። አሁን እዚህ ጋር ማን ይላል? ይሄ ቃል ያ ምን ይላል? ድምፅን ከፍ አድርግና ይሄ አላዘር የተኛው ኢየሱስ እኮ ነው።
ኢየሱስ ይላል አይደለ? እዚያ ጋር አሁን የአማርኛ ላይ ሄድና ኢየሱስ የሚለውን አሳይ። ኢያሱ ብሎ ያስቀመጡላችሁን በግሪክኛ ሄዳ ስታዩ ጊዜ ኢየሱስ ብሎ ነው ያስቀመጠው። ስለዚህ ኢየሱስ ማን ነው? ኢያሱ ከኢየሱስ በፊት ነው አልነበረም? ከኢየሱስ በፊት ነበር። ስለዚህ ከኢየሱስ በፊት ኢየሱስ ተብሎ የሚጠራ አካል ነበር። ስለዚህ ኢየሱስ ብሎ አንድን አካል መጥራት ከእግዚአብሔር ጋር መጋጨት ነው ላስቀመጥከው ሚዛንህ የመጀመሪያ ከእግዚአብሔር ጋር የሚጋጨው መጽሐፍ ቅዱስ ነው ማለት ነው። ከኢየሱስ በፊት ሌላን አካል ኢየሱስ ብሎ ይጠራ ነበርና አውክሮ ታራ እዚህ ጋር ያለው ኢየሱስ ክርስቶስ እዚህ ጋር ያለው ኢየሱስ ክርስቶስ ሌላ ነው ያልክ ነው? አዎ ሌላ ነው። አንተ እኮ አሁን የጠቀስከው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ስለ ኢየሱስ ክርስቶስም ምንም እኮ እንትን የሚያወራው ነገር የለም። ለምሳሌ ታችም ያላችሁት ቦታውን ማየት ትችላላችሁ። አንሶኪያ አቤት አሁን የተጻፈው ስለ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስም ከስሞች ሁሉ የበላይ ነው። ፊልጵስዩስ ምዕራፍ 2 ቁጥር 9 ላይ ከስሞች ሁሉ የበላይ ስም የኢየሱስ ነው። ግን አንተ አሁን የጠቀስከው ቦታ ምንም ስለ ኢየሱስ ክርስቶስ የሚያወራው ነገር የለም። እዛ አንሶኪያ ይሰማል? ቆይ አንዴ መስፍን አለ ወንድሜ? ይሰማል። መስፍን አለው ጥያቄ ለመጠየቅ ነው። ፎሎ መልስልኝ። እሺ ጠይቃለሁ። ፎሎ መልስልኝና በውስጥ አናግረኝ። አሁን የወጣሽው ሴናም እንደዚሁ በውስጥ መልሽልኝ። ባረከላሁ ፊኪ። እኔ ፎሎ አድርጌሻለሁ፣ በውስጥ መልሽልኝ። እሺ አንድ ጥያቄ ነው። እሺ አቡበከር አለ? እሺ መስፍንን አስቀድመውና ከአንጾኪያ ጋር ቀጥል። አቡበከር አሁን ዛሬ አንድ ፈልጌሽ ነበር አንቺ አጭር። እሺ መርሃባ ፎሎ መልሻለሁ። ዛሩ ፈልጌሽ ነበር አንዴ ላዋራሽ። አሰላሙ አለይኩም። እሺ ማማዬ መልስልኝ በውስጥ አናግረኝ። ወአለይኩም ሰላም። የትኛው አንድ በአቡበከር መስፍንን አናግረኝ። ኦኬ መርሃባ መልስልሻለሁ። አንዴ ቃልኩኝ። አይ ላናግርሽ። አሁን ድምጽ ይሰማል? ይሰማል። አሁን እንደዚህ አይነት ውሸት ማጭበርበር እኮ ሰለቸን እኮ እኛ። አሁን ለምሳሌ ይሰማል። ኔትወርክ ችግር ቦታውን ከፈትኩ፣ ግን እዚህ ጋር ምንም ስለ ኢየሱስ ክርስቶስ ማውራው ነገር የለም። ኧረ ቆይ አንዴ አንሶኪያ አንዴ ቆይ እንቀጥላለን። አንተ ሚዩት አድርጋ አንዴ። በጣም እየተበጠበጠ ነው። እሺ እንትና መስፍን ቀጥል። ጥያቄ ካለ አትሰማለህ? ቀጥል። አሁን ነው ከ30 ደቂቃ በፊት ነበረ እስልምናን ያዝኩትና እሱ ሻወር ውሰድ ምናምን ብሎኝ ነበረ። ሻወር ወስጄ መስጊድ መሄድ ፈልጌ ነበርና ጀለቢያ ማድረግ ግዴታዬ ነው እንዴ? አይ ችግር የለውም። ያለህ ልብስ መጠቀም። ኦኬ ኖርማል ልብስ መልበስ ይቻላል ማለት ነው? የኖርማል ልብስ ከጉልበትህ በታች የወረደ ማንኛውም ልብስ ለብሰህ ሂድ። ፏ ብለህ ምናምን ዝንጥ ብለህ መሄድ። ኦኬ ከጉልበት በታች ማለት ከጉልበት በላይ አይ ማለት መሸፈን አለበት ለማለት ነው። ኖርማሊ በቃ ልክ ሱሪ። አይ ጉልበትህ ክፍት ተደርጎ ስለማይሰገድ አጠቃላይ ማንኛውም በቃ ኖርማል ሱሪ አይደለ አለ አይደለ ፏ ያለ ወይ ጂንስ ምናምን ወይ ቱታ ምናምን ዝንጥ ብለህ ሂድ። እሺ አመሰግናለሁ። እሺ ይሄን ያባባል አለ ህግዝህ። እሺ አንሶኪያ ያልተረዳኸው ነገር ምንድን ነው? አማርኛ ጸሐፊያን አንዴ አማርኛ ጸሐፊያን ልክ እንደ ዳጋመር የተጻፈው አማርኛ አታውቁም ብለው ስለሚያምኑ በጣም ሊያታሏቸው ይሞክራሉ። ቆይ ኢየሱስ ክርስቶስ በግሪክ ኢየሱስ ክርስቶስ ማን ተብሎ ነው የሚጠራው? ኦኬ ማንም ቢባል ኢየሱስ ክርስቶስ የሚል ዳይሬክትሊ እዚህ ጋር ሐዋርያት ሥራ 7 ላይ ታዲያ የተጻፈው ኢየሱስ ክርስቶስ አይደል? ጥያቄን መልስልኝ። ቆይ አንዴ ጥያቄን መልስልኝ። ምንም አይነት መልስ ስለሌላችሁ ለምሳሌ አሁን ማን ተብሎ ነበር የሚጠራው? አሁን ለምሳሌ ይሄንን ማስን ፕሮፋይሉን ገብቻ ይቻላል። ኢየሱስ ክርስቶስ ማን ተብሎ ነበር የሚጠራው? እንደዛ አይነት ሙሉ ሰለቸን። እንደዛ አይነት ወሬ እግዚአብሔርን ድራማ ነው የሚሰሩት። እሺ በጣም ጥሩ። ኢየሱስ ክርስቶስ እዚህ ጋር የለም። አሁን እዚህ ጋር በቃ በቃ እሺ ኦኬ አሳየኝ። ኧረ ተቀበልን። ኢየሱስ ክርስቶስ በግሪከኛ ስሙ ማን ነው? አሳይ እዚህ ጋር ኢየሱስ ክርስቶስ ጥያቄ መልስ። ሐዋርያት ሥራ ነው የጠቀመው። ጥያቄ አሳይ ሐዋርያት ሥራ ምዕራፍ 7 አንሶኪያ በእኔ እንደዚህ አለ። አሁን የመጨረሻ ጊዜ ነው። ሐዋርያት ሥራ ምዕራፍ 7 ቁጥር 45 አሳይ። ቆይ አንዴ ተረጋጋ።
በደንብ አስተውል። የጠየቅኩህ ጥያቄ ኢየሱስ ክርስቶስ መቼስ አማርኛ ተናጋሪ አይደለችም ማርያም። መልአኩ መጥቶ በአማርኛ አይደለም ኢየሱስ ትያለሽ ልጁን ያላት። ልክ መጥቶ ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ ልጁን ሲያበስር ጠራው። ኢየሱስ ብላ ነበር መጠራው? መልስልኝ ይሄንን። ወደ ሌላ ጥያቄ ከሄድክ አላስቀጥልህም። የጠየቅኩህን ብቻ ነው መልሰው። ኢየሱስ ብላ ነው የምትጠራው ወይ ማርያም ልጇን? ያው ከታች ኢየሱስ ብሎ ጽፎልሃል በግሪክኛ። ስለዚህ ጓደኛ ኢየሱስ ክርስቶስ ሌላ ትርጉም አለው? ለምሳሌ እዚህ ጋር እኮ ምንም አይነት ሌላ ትርጉም የለውም። የጠየቅኩህን ጥያቄ መልስ። ማርያም ማን ብላ ነበር የምትጠራው? ለምሳሌ ኢየሱስ ክርስቶስ ዋና ኢየሱስ ክርስቶስ ማለት ነው በእንግሊዝኛ በአማርኛ ሚዩት አድርግ። በቃ እኔ ለአንተ ልበል። የኢየሱስ ክርስቶስ ስም በግሪከኛው ኢየሱስ ተብሎ ይጠራል። ኢየሱስ ተብሎ ይጠራል በግሪከኛው፣ ዮሹዋ ተብሎ ይጠራል በዕብራይስጥኛው፣ በእንግሊዝኛው ደግሞ ጂሰስ ተብሎ ይጠራል። ሶ ኢየሱስ በሚለው ስም፣ ዮሹዋ በሚለው ስም፣ ጂሰስ በሚለው ስም የተጠሩ ሰዎች አሉ ወይስ የሉም ስንል ዛሬ ላት ብዙ በጣም አሉ፣ በጣም ማለት ነው። አንደኛው ጥቅስ ቅድም ያመጣ ነው ሐዋርያት ሥራ ምዕራፍ 7 ቁጥር 45 ላይ ፓቴር ሄርሞን ሜታ ኢየሱስ ይላል። እዛ ጋር ኢየሱስ ተብሎ እየተጠቀሰ ያለው ማን ነው? ወደ አማርኛ መጡ ኢያሱ ብሎ ተርጉሞላቸዋል። ሱብሃንአላህ ኢየሱስ ነው ስሙ፣ ኢያሱ ብሎ ተርጉሞታል። በግዕዝኛው ማለት ኢየሱስ ክርስቶስ ሲጽፍ ማለት ተራ ሌላ ትርጉም መቀታቸውን አዳምጥ። ሌላ ሰው ካለ ይገባል። እና በግሪከኛው ብትሄዱ በዛ ስም የተጠሩ በጣም ብዙ ሰዎች አሉ። በሂብሪው ላንጉጅ ብትሄዱ ስትሮንግ ነበር 3091 ላይ በዛ ስም ዮሹዋ በሚለው ስም የተጠሩ አሉ። ዮሹዋ ማለት the meaning the Lord is salvation አምላክ አዳኛችን ነው ማለት ነው። ሞሴስ ሰክሰሰር የሙሴ ተከታይ የእሱ ተከታይ ሆኖ የመጣው ማን? ኢያሱ። ይህንን also the name of the number of Israel የብዙ የእስራኤሎች ስም ነበር ይላል። ለዛ ነው አስተውላችሁ ከሆነ ባይብልን ስናነብ ማቴዎስ ወንጌል ምዕራፍ 27 ቁጥር 13 ላይ ጂሰስ በርባን ኦር ጂሰስ who is called Christ ብሎ ይጠራቸው ነበር። እናንተ እንድለቅላችሁ የምትፈልጉት ጂሰስ በርባንን ነው ወይ ደግሞ ጂሰስ ክራይስት ተብሎ የሚጠራው ክርስቶስ ተብሎ የሚጠራው ኢየሱስን ነው ብሎ ይጠይቃቸው ነበር። ለዛ ነው ኢየሱስ ክርስቶስ ተብሎ ለምሳሌ ኢብራሂም ምን ልበለው ኢብራሂም የድሬው ተብሎ የሚጠራው ኢብራሂም ሌላ ኢብራሂም ስላለ ነው። ወይ እንትና የዱባዩ ተብሎ የሚጠራው ሌላ ሰው ስላለ ነው። በተመሳሳይ ደረጃ ኢየሱስ ክርስቶስ ተብሎ ሲጠራ የነበረው ብዙ ኢየሱሶች ስለነበሩ ነው። እንደዛ ነው። ሌላ ጥያቄ ካለ ጥያቄ ይቀጥሉ። ሰላም አለይኩም ወራህመቱላህ አብጊ ሁላችሁም ሰላም ብያለሁ። እንዴት ናችሁ? ሰላም ነው። ይሄን አዲስ አካውንቴን ፎሎ አድርጉ እሺ ሁላችሁም ያጀማ እና አርጉ የአዲስ አካውንቴ ነው። እሺ እንደዛ ያደረጋችሁ ኢንሻአላህ ጥያቄ ያላችሁ ሰዎች ካላችሁ ግቡና ጥያቄውን እንትን እንበልበት። አይ ምንድነው ለምንድነው የወጣው ምናምን ላላችሁ ሰዎች ያው መጫወጫ ይሆናል። እኛ አስተምሮታችን አላህ በፈለገው መንገድ መማማር ነው። ያንን መማማር የሚባለውን ፖይንት ከሳተን ተዋዋለን ማለት ነው። ማለት ፖይንታችን ያ ስለሆነ መማማር ስለሆነ ያ መማማርን ፖይንት ስንስት እናቆመዋለን። ውይይቱም ሁሉ ነገር ይቆማል። ምክንያቱም በግል ጉዳይ አይደለም እዚህ እየተሰበሰበን ያለነው ወይ በግል ስሜታችን አይደለም። ሰው ማስከፋት፣ መጫጫ እንደዚህ ያደረግነው አሸነፍነው ተሸነፍን ሳይሆን ዲናዊ ሚንሱን ማሳካትና አለማሳካት ነው። ካላሳካ ይቀራል፣ ካሳካ ደግሞ እንቀጥላለን። ከዛ አንጻር ነው ኢንሻአላህ ተረጋግቶ መወያየት የሚችል ጥያቄ የሚጠይቅ ሰው መግባት ይችላል። ሙስሊሞችም ካላችሁ እንዲሁም ክርስቲያን ወገኖች ጥያቄ ካላችሁ ኢንሻአላህ ግቡና ጠይቁ። ሞዴሬተሮች ኢንሻአላህ አስገቧቸው። አቡበከር እሺ፣ ሰላም አለይኩም። እሺ ይትያውሪ አረቀጥ ይዛሩ አይ ኢብራሂምና አቡበከርን ፎሎ እንድታደርጓቸው ነው እዚህ ያላችሁ 2100 ሰዎች ፎሎ አድርጉ። በተጨማሪ ደግሞ የሁሴን ቤት የያዘ ስለሆነ ያስቸግረው ስለሆነ ሁላችሁም እየገባችሁ ኮፒ ሊንክ አድርጉ። ቢያንስ 100 ጊዜ ኮፒ ሊንክ ብታደርጉ የመዘጋት አቅሙ ሰፊ አይሆንም እና
አንዳንድ ጊዜ የሚያግደው ወይም ደግሞ እንደ ኔትወርክ ምናምን እያስመሰል እንትን የሚለው ሪፖርት ስለሚበዛበት ነው። እና ኮፒ ሊንክ አድርጉ፣ ሁላችሁም እዚህ ያላችሁ በምትገቡት ሰዓት ኮፒ ሊንክ አድርጉ፣ ፕሮፋይሉ ላይ እየገባችሁ ማለት ነው። طيب ባረከላሁ ፊኩም። እና ፎሎ አድርጓቸው ወንድሞች። ኢብራሂም አዲስ ነው አካውንቱ፣ ይሄ አካውንቱ አዲስ ነው፣ የድሮ ሳይሆን አዲስ አካውንት ስለሆነ ሁላችሁም ፎሎ አድርጉት። ኢብራሂም ይታኑን ፎሎ አድርጓት ሁላችሁ። እንደዛ አድርጉ እሺ። ያው አካውንት ይሄ ሁሱ አሁን ያለውን አካውንት እየገባችሁ አድርጉ ኢንሻአላህ። ምናልባት ደግሞ ቴሌግራም ቻናል አለን ኢንሻአላህ። ቴሌግራም ምናልባት ያላችሁ ሰዎች ካላችሁ ከላይ ከታች ጻፉላቸውና ቴሌግራም ቻናሉን እንዲቀላቀሉ። ቴሌግራም ቻናል ጥሩ ትምህርት የምንማማርበት ነው፣ ጥያቄዎችን የምንቀበልበት የቴሌግራም ቻናል ነው። ኢንሻአላህ ጆይን በሉ። ምናልባት ያላችሁ ሰዎች ካላችሁ ቴሌግራሙን ኮፒ አድርጋችሁ እዚህ ብለቁ። የቴሌግራም ቻናል አለኝና ያንን እንትን በሉ። እንደዛ ኢንሻአላህ። ጥያቄ ያለው ሰው ካለ ግቡ። ዩቲ ቀጥይ። ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ቀጥሉ። እኔ ጥያቄ ሳይሆን እንትን ሁላችሁም እዚህ ያላችሁ ኢብራሂም አቡበከርም ጭምር ነገ ማታ ጃቢር ቤት ፕሮግራም ስላለ ተጋባዥ እንድትሆኑ ለማለት ነው። የምትችሉ ካላችሁ መታችሁ የምትጋበዙ። እራት ነው፣ ምሳ ነው፣ ቁርስ ነው፣ መልስ ነው፣ ሰርግ ነው ምናምን እራት ነው። አቡበከር በክርስትና በእስልምና የሚል ፕሮግራም ነበረኝና እራት ነው እኮ ለሰዓት ተኩል በኢትዮጵያ። ኢንሻአላህ አንተ ውስጥ ከመጣ በኋላ እኮ አገኝ ጥያቄ ያረፈው ካለ እንትን ማለት የለም። ሰላት ላይ ነው አብኪ፣ ሰላት ላይ ሆኖ ነው። ሁሱ ሰላት ሁሱ እንደዛ ሄዷል። ከታች ቴሌግራም ለጥፌላችኋለሁ። ከታች እሱን ኮፒ እያደረጋችሁ ጆይን ማድረግ ትችላላችሁ ኢንሻአላህ። ጥያቄ ያለው ሰው ካለ መግባት ይችላል። አሁን መሳብ የምትችል ከሆነ አንተ ሳባቸው አሉ ክርስቲያኖች። እምቢ ያለኝ እኔ አሁን ላኩ። እሺ ላኩ፣ እናስገባቸው ኢንሻአላህ። ኔትወርክ አዛ ሆነ። አላሁ አክበር። አድሚናቶች ካላችሁ ክርስቲያኖችን አስገቡ። እሺ ኢብራሂምን ፎሎ አድርጉት፣ አዲስ አካውንት ስለሆነ። እኔም ቢያለኝ አረዛህራ ምን ይሻላል? ፖስት የጻፍኩልሽን ፖስት እየደወለ ልጁ እየጠየቀው ነው። ፖስት የጻፍኩልሽን ቴሌግራም ላይ የጻፍኩልሽን አስገብቻለሁ እኮ ገብቷል። እሺ ይጠይቀኛል። ያ አስገብቻለሁ። ያላወቀው ማለት ነው። አዲስ ነው እንዴ? ባለፈው አይደል? የባለፈው ከሆነ አስገብቻለሁ። እሺ ቆይ ኢንሻአላህ እስቲ ተነግሯል። እሺ ያ ሰላም ሰላም አለይኩም ወራህመቱላህ። ሁሱ እንዴት ነህ? ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አህላን እንዴት ነው ኢብሮ ነው? እንዴት ነው? ሰላም ነው ወይ? ድምጽ አይሰማም?
አዎ ኢብራሂም ነኝ። ደህና ነህ? አለን አልሐምዱሊላህ። አልሐምዱሊላህ ሁሉ ሰላም። ይሰማ ይቆራረጣል። የኔ ምን ያንተ አላውቅም። የኔ መሰለኝ ነው አይደለ ልጆች? ማሻአላህ የኢብራሂም ነው። መርሐባ መርሐባ መርሐባ። እሺ ጥያቄ ያለው ካለ አስገባችሁ። ክርስቲያኖች ካላችሁ መግባት ትችላላችሁ። ልጆች ኮፒ ሊንክ አድርጉ። ገስት ላይ ያለ ሰው ያሳየኝ። ሚዩት አድርጉት። እሺ ዑመር ቀጥል ጥያቄህን። ኮፒ ሊንክ አድርጉ እሺ፣ ስለማያሳይ እሱን ልጆች ኮፒ ሊንክ አድርጉ። ኧረ ወይኔ። እሺ ምን እንዳሳቀኝ ታውቃለች? አንድ አልተገናኝተውም የሆነ ኮሜንት አይቼ እንዳጋጣሚ ፌስቡክ ገባ ስል እዚህ አንድ ሰው ሲሰልም ተሰለሙ ፌስቡክ ላይ ጽፈዋለሁ እና አንዱ ኢየሱስ የሚል ፕሮፋይል አድርጓል። ጸጋ ምናምን ይላል ስሙ። ምን ብሎ ቢኮምጥሩ ነው? አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ አለ። አንተ ህዝብን ወደ ሲኦል ትጋብዛለህ፣ አላህ ምህረት ያድርግልህ። የጉድ አገር። እሺ ጥያቄ ነበረኝ አስገባት። እሺ ጥያቄ ያላችሁ ክርስቲያኖች ካላችሁ ሌሎቻችሁም መግባት ትችላላችሁ። አድሚኖች ካላችሁ አስገቧቸው። إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية في المجال مفتوح. እሺ ሀኒሳ ጥያቄ አለሽ? ድምፅ አይሰማም ያልክ አቡከር አላቸው። እንደ እኔ እኮ ገስት ላይ ሰው አያሳየኝም፣ ሰው አያሳየኝም ገስት ላይ እንትን ብትሉ ጥሩ ነው። ሰላም አለይኩም ኡስታዝ ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሰማኝ ነው? አዎ ይሰማል። አሰላሙ አለይኩም። ደህና ዋላችሁ? ወአለይኩም ሰላም። ደህና አልሐምዱሊላህ። እኔ ለሁበት ሀገር እንግዲህ ዒሻ እየሰገድን ነው። አሁን አዛን አልፏል የዒሻ። እናንተም ወደ 7 ሰዓት ቀድመናችሁ እየሰገድን ነው ኢንሻአላህ። አልሐምዱሊላህ። አንድ የምጠይቅ ነገር አለ። አንተን ፐርቲኩላርሊ ለመጠየቅ ሳይሆን ሀገራችን ከሱኒ ጀማዓ ለስልምና ወጀማዓ ከነሱ በላይ ሌሎች መዛህብ እያገቡ ነው። ጥያቄ ግልጽ ነው ወይስ እየተቆራረጠ ነበር? ሀገራችን ምንድን ነው ያልከው? ኦኬ በኢትዮጵያ ውስጥ ሌሎች መዛህብ እየገቡ እያስቸገሩ ነው ወይስ አህሉ ሱና ወጀማዓ ብቻ ነው ያለው? አልገባኝም። በየሀገሩ ፍርቃዎች ሊኖሩ ይችላሉ። እሱ ነው ጥያቄ እኮ እያደረገ ነው መሰለኝ ድምፁ።
በሀገራችን ላይ ከአህል ሱና ወጀማ በተለይ ሌሎች እንትኖች ከአህባሽ ሌላ የገባ ነው ወይስ አህል ሱና ወጀማ ዶሚኔት ያደርጋሉ ሀገሩን? እሺ እንግዲህ ሀገራችን ላይ ሌሎች አሁን እዛ እየኖርኩ አይደለሁም፣ ምን አይነት አቂዳ እየገባ እንዳለ በየጊዜው ሰዎች የተለያየ አመለካከት ያላቸው ሰዎች ሊነሱ ይችላሉ። አህባሽ አሉ፣ ሌሎችም እንዲህ አሉ። يوجد فيها الأحباش والسلفيين وجماعة الإخوان المسلمين والسرورية والقطبية والإخوانية وغيرهم من الفرق الضالة المنتسبة إلى الإسلام. أما السلفية فهي التي على الحق كما قال السلف الصالح قديما وحديثا، وكما قال علماءنا الكبار وفي عصرنا هذا الشيخ عبد العزيز بن باز وابن عثيمين والشيخ الألباني وصالح الفوزان والشيخ ربيع المدخلي والشيخ عبيد الجابري رحمه الله تعالى والشيخ عبد الله البخاري وغيرهم من علماء السنة الذين عرفوا بصحة المعتقد وسلامة المنهج والرسوخ في العلم والدعوة. يا رشيد إن شاء الله ከዚህ በፊት አንድ አመት 2 አመት በፊት ሀገር ቤት ሄጄ ነበረ እና አንድ ጓደኛዬ ነው ሺዓ ጅማ አካባቢ ገብተው እያስቸገሩ ነው አለኝ። ምን ያህል እውነት አለው ይሄ? ወላሂ ሺዓ ስለመግባታቸው አላውቅም። ሀገራችን ላይ ከዚህ በፊት ሊገቡ ብለው ሙሉ የኢትዮጵያ ሕዝብ እንደተቃወመ አስታውሳለሁ። ማሻአላህ ማሻአላህ አላህ ያይን ኢንሻአላህ። አሚን። እነሱ የገቡበት ሁሉንም እንትን ያደርገዋል ማለት ነው። አፍሪካ ውስጥ የገቡ ነው። ጋና ገብተው እያስቸገሩ ነው። ኢስት አፍሪካ حل الخراب والدمار. الحمد لله الحمد لله. لا يوصل للمسلمين في شيء كما قال الإمام ابن حازم رحمه الله تعالى. أشر إن شاء الله. جزاك الله خير أستاذ حسين. الله يوفقك إن شاء الله. الله يوفقك إن شاء الله. جزاكم الله خير. السلام عليكم. عليكم السلام ورحمة الله. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ አንዴ ድምጽ የሚሰማ ከሆነ ውሱ አንዴ ፕሮፋይል ኮፒ ሊንክ እንዴት እንደሚደረግ አንዴ ላሳያቸውና ያድርጉ እንደዛ ለሌላም ጊዜ ማለት ነው። አብዛኛው ሰው ያለማክ አንዴ ቪዲዮ ከፍትላችኋለሁ። ያ ጀማ ተከታተሉ። ያው አንዴ ትልቁ ላይ አድርጉኝ ኢንሻአላህ ሞዴሬተር። እኔ ማድረግ አልችልም፣ ልጆች አድርጉት። ትላንትና ደህና ዛሬ እና ትላንት ትንሽ ተስተካክሎ ነበር። ኮፒ ሊንክ ብታደርጉ እንደዚህ የሚይዘው ምናምን ነገር ይስተካከላል ልጆች። እሺ አቡከር የሚያሳያቸው ነገር እስኪ በጣም ቀላል ነገር ነው ማሳያችሁ። መጀመሪያ ወደ ሁሱ አካውንት ነው የምትገቡት እንደዚህ። ከዛ ከገባችሁ በኋላ ይሄ ፕሮፋይሉን ጫን ትሉታላችሁ እንደዚህ ይመጣል። ከዛ እዚህ ጋር ኮፒ ትሰራላችሁ። ይሄንን ታፕታፕ ማድረግ ነው ከጀማ ደጋግማችሁ በቃ ታፕታፕ ስታደርጉት ይሄንን ማለት ነው። ታፕታፕ እሱ እየቆጠረ ይመጣል። አይታይም እያሉ ይታያል መሰለኝ። ወደ ላይ ጠጋ አድርግላቸው የሚነኳት። አይ አይታይም እያሉ አንዴ ወርጄ ልምጣ እስኪ። አሁን ዘግቷል፣ እንደገና ተመለስ። ዘግቼው ካሜራውን እንትን ልበል። አሁንስ ይታያል አይደለም? አይታይም። እሺ ከላይ ያላችሁ የገባችሁ ልጆች ጥያቄ ያላችሁ አሁን ደግሞ ይታያል። ጥያቄ ያላችሁ ልጆች
እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አልሐምዱሊላህ። በስንት ቀን ገባሁ ስታገል ወላሂ እንጃ በስንት ቀን እንደሆነ አልገባኝም። እኔ የምልህ በአላህ እስቲ ለዓለሙ በሙሉ እስቲ በዚህ ውብ በሆነ ምላስህን ወላሂ ዱዓ አድርግ በአላህ። በጣም እንጃ በአሁኑ ሰዓት በጣም የሚያስጠላ ጊዜ ነው እና ለአላህ ብለህ እስቲ ለዓለም በሙሉ ዱዓ አድርግ በአላህ። አላህ ይቀበላል። አንተ ወላሂ አላህ የወደደ ሰው ነህ። ልባችን አላህ ያርጥበው፣ ልጆቻችንም አላህ እንዳንተ ያርግልን። እስቲ ዱዓ አድርግ ለዓለም በሙሉ። እኔ ለምንም እንትን አይለኝም። ለልጆቻችን በቃ ገና ለልጆቻችን ምንም የማያውቁ ልጆቻችን በጣም አስፈሪ ሰዓት ነው። ስለዚህ ዱዓ አድርግልኝ ለአላህ ብለህ። በጣም ነው የምወድህ። እንዳንተ አላህ ልጆች 2 ልጆች አሉኝ። እንዳንተ አላህ ያርግልኝ። እኔም ብቻ አይደለም ኡመተል ለሙስሊም ለሁሉም ዱዓ አድርግ እስቲ ለልጆቻቸው። እና ሌላም ጥያቄ አለኝ እና ዝንብ መግደል እንዴት ይታያል? እና ቁጫጫ ራሱ መግደል እንዴት ይታያል ለማለት ፈልጌ ነው። አመሰግናለሁ። ይህን መልስልኝ። እንግዲህ አላህ ሁላችንም ይዘንልን። اللهم اهدي العالم لما تحب وترضى። ሌላኛው ነገር ዝንብ ምናምን እንደዚህ እንትኖችን መግደል አዛም የሚያደርጉ ከሆነ እነዚህ ነገሮች ይገደሉ፣ ችግር የለውም። አዛም የሚያደርጉ ከሆነ አይ ቤት እየገቡ አው ሴትዮ በጣም ትገላለች አሰሬ። እኔ ግን ግዳይ ስትለኝ በጣም ያሳዝኑኛል። በዛ እያልኩ አላህ በቃ ስላላወቅኩኝ ያው አላህ ሊጠይቀኝ ይሁን እያልኩኝ አልገልም እላታለሁ። ይሄ መግዳይ አለ ማለት ነው። እና ቁጫጭም እንደዛ ቤት ይገባሉ። ግዳይ ስትለኝ እኔ በጣም አፈራለሁ። ስለ የማላውቀው ነገር ማድረግ አላህ የፈጠረውን ነፍስ ነው እያልኩ አፈራለሁ። ለዛ ነው ጠየቁ፣ ከብዶኝ ነው ማለት ነው። ባጭሩ በዚህ መርሁ ቃዒዳው የራቀነ ሙእዚ ይቅተል፣ አዛም የሚያደርግ ከሆነ ይገደላል፣ ችግር የለም። ስለዚህ ዝንብ ገብቶ ቤቷ ውስጥ አዛም የሚያደርጋት ከሆነ ብትገል ችግር የለም ኢንሻአላህ። ጠራው ነፍስ እሺ ዱዓ አድርግ በአላህ ዱዓ አድርግ እስቲ። አላህ ይሰማሃል። አንተ ማሻአላህ አላህ ይጨምርልህ። ልብህ እርጥብ ነው እና ለዓለሙ የሚታይ ነገር በጣም እኔ ረሱል ሰለላሁ ዐለይሂ ወሰለም ሲሰደቡ ሁሉ ስሰግድ ሁሉ በጣም አለቅሳለሁ። እንባ ይቀድመኛል። ሰላት ራሱ ልስገድ በትክክል አልስገድ አላውቅም። ወደ አላህ ስቆም በጣም እንባዬ አልችልም። ሁለተኛ የተቸገረ ሰው ሳይ በጣም ነው ማለቅሰው። እንባዬ አልችልም። በቃ እስቲ ዱዓ አድርጉልኝ እና በማልቀስ ይሄ ያክል በቃ ችግርም ሳይ ሀገራችንም ላይ መጥፎ ነገር ወንድም ለወንድሙ ሲገል እህት ለእህቱ ሲገል በቃ በጣም እኔ እንጃ አልቻልኩም። ልቤ ሁሉ እያመመኝ ነው እያለቀስኩ ማለት ነው። እና በዚህ ጉዳይ በማልቀስ ምን እጠየቅበታለሁ? እንደው አውቄ አይደለም በቃ በጣም ያሳዝነኛል ማለት ነው። እሺ አትጠይቂ። እሺ አውዘን እሺ ምን ጥያቄ አለ? አይ የለኝም። ብዙ አይ ምን አልከኝ? እሺ ጥያቄህ ምንድን ነው? አይ ጥያቄ የለኝም። እንትን ለማዳመጥ አይ ጥያቄ የለኝም። እሺ አሁን እታያለሁ። ያጀባ አንዴ ቶሎ ሰዓታችንን እንጠቀም ወደ ትምህርት እንድኬድ ማለት ነው። አሁን ይታያል ይታያል። ስለዚህ መጀመሪያ ትገቡና አሁን የሁሱ አካውንት ጋር ትገቡና ጫን ትሉታላችሁ ላይቭ ላይ ስለሆነ ማለት ነው። ከዛ እንደዚህ ነው የሚያመጣላችሁ። ከዛችን ኮፒ ሊንኳን እንደደጋገማችሁ መንካት ታፕታፕ ብቻ ማድረግ ወደ መካከል እሱ ራሱ እየቆጠረ ይመጣል። አሁን ወደ መካከል አድርጋትና ወደ ላይ ከፍ አድርጋ ያመጣ አሳያችሁ። ያው ልጆች ያው በጣቱ እንዲነካ አሁን እዚህ ጋር ምን ኮፒ ሊንክ የምትለውን ብቻ እሷን እየደጋገማችሁ መንካት። እሺ
ክሊክ አድርጎ ይሄ ያዝ የሚያደርግ አሁን ተመልሼ አሳያችኋለሁ። አሁን የተለመደ አለ እዚህ ጋር ነክተን ይሄንን ሼር ነክተን ከዛ እዚህ ጋር ኮፒ ሊንክ የምናደርገዋል። ከዛ ቀለል የሚለው ይሄንን አንድ የጫነትሩትና እዚህ ጋር በቃ ይሄንን መደጋገም ይችላል። እንደዛ ጋር ያደረጋችሁ ትምህርት ምናምን እንደዛ ተመልሰ አጥቶ ይሻላል። እሺ ያለው ዋለ ተገባችሁ ልጆች እና ኦቶ እኔ የምለው የሆነ ልጅቷ ወደድኩና እሺ ከዛ አስራለ ስትል አየቀባት አባት ማለት ምን አልከኝ? እሷ አባት አባት ማለት ነው። ከዛ አላስር ምናምን አለ። ከዛ ሸሪዓ ፍርድ ቤት እንዴት ነው የምታስረው? እሺ አላስርም ማለት ነው። አባቱ ማለት ነው። እሺ ከዛ ወደ ሸሪዓ ፍርድ ቤት እንዴት ነው የሚያስረው? እሺ በምን ምክንያት ነው እምቢ ያለው? ምክንያታዊ ከሆነ ተሰሚነት አለው። ያለምንም ምክንያት ከሆነ ግን እምቢ ያለው አባት ከእምቢ ካለ ሌላ የአባቷ አባት አያቷ ወይንም ወንድሟ ወይንም አጎቷ ወይንም ልጅ ካላት ልጇ ኒካ ማሰር ይችላሉ። እነዚህ ሁሉ እምቢ ካሉ ሁላቸውም በአባቷ አቋም ከጻዱ ሸሪዓ ፍርድ ቤት ሊይዛል የሚካሄድ ነብዩ ሰለላሁ ዐለይሂ ወሰለም አስልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰቡ ወልይ የሌለው አካል ሸሪዓ ፍርድ ቤት ቃዲ መሪ እሱ ባለስልጣኑ ወልይ ይሆናል ብለዋል። ያ ነው። እሺ ለምንድን ነው አባቷን እምቢ ያለው? ወላሂ እኔ እንጃ። ምክንያቱን አታውቅም? ወላሂ ጠይቃታ ምክንያቱም ከዚያ በኋላ ነው የሚወሰነው። እሺ አንተ ሶላት ትሰግዳለህ ምናምን መርጣሃለች እሷ ወዳሃለች አይደለ? እኮ ያለምንም ምክንያት ከሆነ ሸሪዓ ፍርድ ቤት ሄዳችሁ መጋባት የምትችሉት የዛኔ ነው። ቀድማችሁ ግን ለማሳመን ችግር ብሎ የሚያነሳው ነገር ካለባት ያንን ነገር አንተ ለመፍታት ሞክር። ወድጃለሁ እሷ ማለት ነው የኔ ልጁ ወድጃለሁ አለች። ከዛ የሸሪዓ ፍርድ ቤት ኒካ ማሰራት ፈልጋለች አለች። እሷ ይኸውልህ እምቢ ካለ አባት ያለምንም ምክንያት የዛኔ ነው ሸሪዓ ፍርድ ቤት የሚታሰረው። እሺ ሌላ ጥያቄ ያለ ሰው አለ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ አልሐምዱሊላህ። የኔ ጥያቄ ውሃ ሳፋ ላይ ውሃ በግ የሚጠጣበት ነበርና ማለት ነው። እዛ ውሃ ይቀመጥና እዛው ሳልደፋው እዛ ይቀመጣልና ውሃ ውሾች ይጠጡታል ማለት ነው። እዛ ላይ ከዛ ያንን ጧት ደፋውና መልሼ ሌላ ውሃ ሳደርግ እዛ ላይ በጎቹ እንዲጠጡበት ውሃ አድርጌ ውሃው ከተረጨብኝ ነጅሰኛል። በጎቹ ምናምን ሲጠጡ ይረጩኛል። ውሃም ሳደርግ ይረጫል። የውሻው ልጋጉ ወይንም ለሐቁ እዛ ላይ አርፎበት ከሆነ መጸዳት አለበት። ያው ማታ ስለሆነ የሚጠጡት ያው በቃ ኖርማል ይጠጡበታል። ሊያርፍበት ያርፍበታል። ያው ማረፉ አይቀር ዞሮ እኮ እንደዚያ ከሆነ በኋላ ላለው ውሻ የሚጠጣበት ከሆነ የውሻው ልጋጉ ስለሚነጅስ አንተ ላይ ቢረጭብህ የዛኔ ከሽባ ለበራክ ሲባል ልጋጉ ነክቶታል አልነካው የሚለውን እንትን ለማለት መጀመሪያ አጽዳው፣ ያንን አጽዳው። እሺ ወይንም ሌላ ሁለተኛ መጠጫ አዘጋጅላቸው። በጎቹ የጠጡበት ቢረጭብህ ችግር የለውም። ከውሻው ግን የሚወጣው ልጋጉ ወይም ለሃጩ ይነጅሳሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ወለገ አልከልቡ ፊ ኢናኢ አሐዲኩም ወለሁነ ቢቱራብ ወአኺሩሃ ቢልማ። ውሻ የሆነ ላይ ልጋጉ
ለሐጩ ቢያስነካባችሁ 7 ጊዜ ቢያስነካባችሁ። ስለዚህ ውሻ የሚጠጣበት